በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 26 እና 28። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ፣ አንድም ሦስትም ነው ምስጢሩ ግሩም ነው። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ፣ አንድም ሦስትም ነው ምስጢሩ ግሩም ነው። የዓለማት ገዢ የሁሉ ፈጣሪ አስገኝ የሆነ ሰማይ ምድር ሰሪ፣ ሁሉ በእርሱ ስር ነው በቅድስት ሥላሴ። ለእስራኤል አምላክ ይገባል ውዳሴ። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ፣ አንድም ሦስትም ነው ምስጢሩ ግሩም ነው። ነገደ መላእክት ነገደ አዳም ያመሰግኑታል በፍጹም አይደክሙም። የሚታዘዙለት የሁሉም አዛዥ ነው የአብርሃሙ ሥላሴ መተኪያ የሌለው። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ፣ አንድም ሦስትም ነው ምስጢሩ ግሩም ነው። ፈጥሮ ያልዘነጋ ፍጥሩንም መጋቢ ሳይታክት ሚጠብቅ ሥላሴ ሰብሳቢ። ቅዱስ 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 ባርኮ የሚቀድስ መድኃኒት የሆነ ደዌ የሚፈውስ። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ፣ አንድም ሦስትም ነው ምስጢሩ ግሩም ነው። አምልኮ የሚገባው አምላክ ስለሆነ
በአንድነት ሦስትነት የሚመሰገነው ፈጣሪና አምላክ የሁሉ አስገኝ ነው። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ አንድም ሦስትም ነው ምስጢሩ ግሩም ነው። አብ ወልድ መንፈስ ቅዱስ ሥላሴ ነው ስሉስ አንድም ሦስትም ነው ምስጢሩ